Police units lit up the stormy night skies along with the lightning as Dallas police investigate a double murder in the M streets of Lower Greenville. Next door neighbor, there was a storm, and all we were hearing is thunder and lightning last night. And ኦገስት 15 2012 ዳላስ ቴክሳስ እኩለ ሌሊት። በዚያች ሌሊት ዳላስ በከባድ ዝናብ ተመታ ነበር። መብረቅና ነጎድጓድ ተፈራርቀዋል። ጎረቤቶች በኋላ እንደተናገሩት ድምፁ ሁሉ ተመሳሳይ ነበር። ከግሪንቪል አቬኒው ላይ አንድ የኢትዮጵያ ሬስቶራንት መብራቱን አጥፍቶ በሩን ዘግቷል። ስሙ ደስታ ይባላል። ባለቤቶቹ የ40 ዓመቱ ያየራል ለማ እና የ31 ዓመቷ የኔነሽ ደስታ ረጅሙን የሥራ ቀናቸውን ጨርሰው ወደ ቤታቸው እየተመለሱ ነው። ቤት ውስጥ የ18 ወር ልጃቸው ከአያቱ ጋር ተኝቷል። መኪናቸውን ከቤታቸው ፊት አቁመው በዝናብ ውስጥ እየሮጡ ወደ በራቸው ደረሱ እና ከዚያ በኋላ ግን በሩን አልከፈቱም። ያ ሌሊት የዳላስን ኢትዮጵያ ማህበረሰብ አናወጠው። ዘረፋ አልነበረም፣ ጠብ አልነበረም። ገዳዩ የሚያውቃቸው ሰው ነበር፣ ግን እነሱ የሚያውቁት እንደ ደንበኛ ብቻ ነበር። ዛሬ የምነግራችሁ በአሜሪካ የሚኖሩ ኢትዮጵያውያን ማህበረሰብ እስከ ዛሬ ከሚያስታውሷቸው አሳዛኝ ታሪኮች አንዱን ነው። ስለ ሁለት ታታሪ ሰዎች፣ ስለ አንድ ሰው አእምሮ ውስጥ ስለተፈጠረ የውሸት ዓለም እና ስለ አንዲት ሴት በአንድ ስልክ ጥሪ ሶስተኛ ህይወት ስለታደገች ሴት። ክፍል 1 ያሬድና የኒ። ታሪኩን ከመጨረሻው ሳይሆን ከመጀመሪያውን ጀምረው፣ ምክንያቱም ይህ የግድያ ታሪክ ብቻ አይደለም፣ የሁለት ሰዎች የህይወት ታሪክ ነው። ያየራል ለማ ወዳጆቹ ያሬድ ይሉታል። ወደ አሜሪካ የመጣው በ10ዎቹ ዕድሜ ውስጥ እያለ ነው። እንደ ብዙዎቻችን ዘመዶች የተሻለ ህይወት ፍለጋ። የሚያውቁ ሰዎች እንደሚገልጹት ያሬድ ዝምተኛ ሰው ነበር። ጫጫታ የማይወድ፣ ሰርቶ የሚያድር የቤተሰብ ምሰሶ። የኔነሽ ደግሞ ተቃራኒው ነበረች። ተጫዋች፣ ፈገግተኛ፣ ደንበኛን በስሙ የምትጠራ። ወዳጆቿ የኒ ይሏታል። አንዳንዶቹም ሰላም ብለው ይጠሯት ነበር። እሷ የምግብ ቤቱ ፊት ነበረች፣ እሱ ደግሞ ጀርባው ነበር። እና በጋራ የገነቡት ነገር ትንሽ አልነበረም። ደስታ፣ በዳላስ ግሪንቪል አቬኒው ላይ የሚገኝ ኢትዮጵያዊ ምግብ ቤት። እንጀራው በራሱ ከሚያዘጋጁት ጥቂት ሬስቶራንቶች አንዱ ነበር። ይህ ማለት ረጅም ሰዓት፣ ከባድ ስራ፣ ማለዳ የሚጀምር ማታ የሚያልቅ ውሎ። ለዳላስ ኢትዮጵያውያን ግን ደስታ ምግብ ቤት ብቻ አልነበረም፣ መሰብሰቢያ ነበር፣ የቤት ጣዕም ነበር እና ከሁሉም በላይ ልጃቸው ነበር። የ18 ወር ወንድ ልጅ፣ ያለ ጊዜ የተወለደ፣ በጣም ትንሽ ሆኖ የመጣ ልጅ በእንክብካቤ አድጎ በዚያች ሌሊት በቤታቸው ውስጥ ተኝቷል። ከልጅ ልጃቸው ጋር በቤት ውስጥ የነበሩት የያሬድ እናት ወይዘሮ አስማሩ መብራቴ ናቸው። ልጃቸውና ምራታቸውን እስኪመጡ ልጁን ይጠብቁ ነበር። ይህ ነው በኦገስት 18 ምሽት የነበረው ህይወት። ተራ፣ ታታሪ፣ የተሟላ። ከሌሊቱ 6 ሰዓት በኋላ ግን ያ ሁሉ አበቃ። ክፍል 2 ጥላው። ከምግብ ቤት ውስጥ ከቤታቸው ብዙ አይርቅም። በምስራቅ ዳላስ ማርኬታ አቬኑ 5700 ብሎክ ላይ። እናም በዚያች ሌሊት ወደ ቤታቸው ሲነዱ አንድ መኪና ተከተላቸው። በመሪ ላይ የነበረው የ37 ዓመቱ አብይ በለጠ ግርማ ነው። የኢትዮጵያ ተወላጅ፣ በዳላስ የቅንጡ መኪና አሽከርካሪ ሆኖ ይሰራል እና ከያሬድ እና ከየኒ ያለው ግንኙነት አንድ ብቻ ነበር። የምግብ ቤቱ ደንበኛ ነበር። ያ ብቻ። ጓደኛ አልነበረም፣ ዘመድ አልነበረም፣ የሥራ ተከፋይ አልነበረም፣ ደንበኛ። ጥንዶቹ መኪናቸውን አቁመው በዝናብ ውስጥ ወደ በራቸው ደረሱ። ልብሳቸው ርሶ ነበር። በሩን ለመክፈት የተዘጋጁ ነበር። እናም አብይ ከጨለማው ወጣ። ምንም አልተዘረፈም። የያሬድ ኪስ አልተነካም። የየኒ ቦርሳ አልተወሰደም። መኪናቸው እዚያው ቆሟል። የሕክምና ምርምር በኋላ እንዳረጋገጠው ሁለቱም በእያንዳንዳቸው ላይ ሶስት ጊዜ በጥይት ተመተዋል። ከቅርብ ርቀት። ሁለቱም በራሳቸው ቤት ደጃፍ ላይ ጎን ለጎን ሕይወታቸው አለፈ። ከቤት ውስጥ ወይዘሮ አስማሩ ድምፁን ሰሙ።
መጀመሪያ ላይ ነጎድጓድ መስሏቸው ነበር። በዚያች ሌሊት ሁሉም ድምፅ ተመሳሳይ ነበር። ግን አንድ ነገር ተሰማቸው። መጋረጃውን ገለጡ። እናም አንድ ሰው በፍጥነት ወደ ጥቁር መኪና ሲገባ አዩ። በሩን ከፈቱ። የዚያች ሌሊት ጩኸት የሰፈሩን ጸጥታ ቀደደው። ጎረቤቶች ወደ ውጭ ወጡ። አንዱ ጎረቤት በኋላ እንደተናገረው በዚያች ሰዓት አልጋው ላይ ሆኖ መጽሐፍ እያነበበ ነበር። ስለ ግድያ የሚያወራ ልቦለድ። ድምፁን ሲሰማ ለሚስቱ ይህ የመኪና ድምፅ አይደለም ማለት። ወይዘሮ አስማሩ ልጃቸውን እየጠሩ ሲጮሁ አገኟቸው። አንዱ ጎረቤት ለ911 ደወለ። ፖሊስ ሲደርስ ገዳዩ ጠፍቷል። ጥይት ካርትሪጅ ተገኘ። መሳሪያ አልተገኘም። ምስክር የለም። ተነሳሽነቱ አይታወቅም። ዳላስ በዚያ ጠዋት አንድ ጥያቄ ይዛ ነቃች። ማን እና ለምን? ክፍል 3 ታጋቹ። ግድያው ከተፈጸመ ከሰዓታት በኋላ አቢይ በለጠ ግርማ አንድ ስልክ ደወለ። የደወለለት ሰው የሥራ ባልደረባው ነው። ሉፓካ ፓትሪክ ቹንግሱንግ ይባላል። ሁለቱም ኬዚ ዲሞዚ ኢንተርናሽናል በተባለ የቅንጡ መኪና አገልግሎት ድርጅት ውስጥ አሽከርካሪ ሆነው ይሰራሉ። የአቢይ ድምፅ የተረበሸ ነበር። ሉፓካን በአስቸኳይ ሊያገኘው እንደሚፈልግ ነገረው። ሉፓካ በሥራ ላይ ስለነበር መጀመሪያ ላይ አልቻለም። በኋላ ግን በዳላስ ፎርት ወርዝ አየር ማረፊያ አካባቢ ተገናኙ። ሉፓካ ሲደርስ አንድ ነገር ወዲያው አስገረመው። አቢይ የሥራ ደንብ ልብሱን አልለበሰም እና የሚነዳው የኩባንያውን መኪና ሳይሆን የራሱን ጥቁር ኤስዩቪ ነበር። ለአሽከርካሪዎች ይህ የተለመደ አልነበረም። አቢይ ወደ ሉፓካ የሥራ ቫን የኋላ ወንበር ገባ እና ሽጉጡን አወጣ። ከዚያ ቅጽበት ጀምሮ ንጹሕ የሆነ አንድ ሰው ከወንጀሉ ጋር ምንም ግንኙነት የሌለው ሰው የገዛ መኪና ውስጥ ታጋች ሆነ። አቢይ ሁለት ሰዎች መተኮሱን ነገረው፣ ግን መሞታቸውን እርግጠኛ አልነበረም። እናም በቫን ውስጥ የነበረው ትንሽዬ ቴሌቪዥን ከፈተ። የዳላስ ጣቢያ ሰበር ዜናውን ማስተላለፍ ጀምረው ነበር። ስክሪኑ ላይ አንድ እንግሊዝኛ ቃል ወጣ፣ ፌታሊ ውንድድ። የቃሉ ትርጉም አልገባውም። ሉፓካን መጠየቅ ጀመረ። ይህ ምን ማለት ነው? ሞተዋል ማለት ነው? እናም ሉፓካ በሽጉጥ አፈሙዝ ስር ሆኖ ገዳዩ የሚፈልገውን መልስ እየገመተ ፍርሃቱን ዋጥ አድርጎ ሊሞቱ ይችላሉ ማለት ነው አለው። ግን አቢይ በዚህ አላበቃም። የሥራ ቦታዎቹን ሰዎች፣ አለቆቹንና ሌሎች አሽከርካሪዎችን በስም እየጠራ እነዚህ ዘረኞች ናቸው፣ እነሱንም መግደል አለብኝ እያለ ዛተ። ሉፓካ በፍርሃት እየተንቀጠቀጠ ሊያረጋጋው ሞከረ እና አቢይ አንድ ስሌት ሰራ። የኩባንያውን ቫን ጂፒኤስ መከታተያ አለው፣ ማለትም በቀላሉ ሊገኝ ይችላል። ስለዚህ ወደ ሉፓካ የግል መኪና ሰማያዊ ኒሳን ተዘዋወሩ። የራሱን ኤስዩቪ ትቶ በሌላው መኪና ወደ ሰሜን ተነሱ። እናም ያ ረጅሙ ጉዞ ተጀመረ። በአንድ መኪና ውስጥ ሁለት ሰዎች፣ በመሪ ላይ ሁለት ሰዎች የገደለ ነፍሰ ገዳይ፣ በሰፋሪ ወንበር ላይ ምንም ያላጠፋ ሕይወቱ በአንድ ጣት ላይ የተንጠለጠለች ሰው። አቢይ አንድ እጁ የነዳ ሽጉጡን ዝቅ አድርጎ ደቅኖበት ነበር። ነዳጅ ሲሞሉ አቢይ የራሱን ካርድ አልተጠቀመም፣ ፍንጭ ላለመተው። የሉፓካን ካርድ አስከፈለ። ሉፓካ የስኳር ህመም እንዳለበት ነግሮት መጸዳጃ ቤት ለመግባት ሲጠይቅ አቢይ ፈቀደ። ግን አብሮት ወርዶ በሩ ላይ ቆሞ ጠበቀ እና ማስጠንቀቂያው ግልጽ ነበር። እና በዚያ ረጅም ጉዞ ውስጥ ነው የአቢይ የአእምሮ ውስጥ ያለው ነገር መውጣት የጀመረው። ስልኩን አውጥቶ ሉፓካን አንድ ነገር ማሳየት ጀመረ፣ የእኔና የልጇን ምስሎች። እናም መለፍለፍ ጀመረ። ከእሷ ጋር ግንኙነት ነበረን፣ አላከበሩኝም። ግን በዚያ ሁሉ ንግግር መሃል አንድ አረፍተ ነገር አመለጠው። የሽጉጥ ድምፅ ማፈኛ መጠቀም ነበረብኝ። ያ አረፍተ ነገር ቀላል አይደለም፣ ምክንያቱም ስለ ንዴት አይናገርም፣ ስለ ዝግጅት ይናገራል። ክፍል 4 በካንዛስ ያመለጠ። ሐሙስ ኦገስት 16። ከረጅም ሰዓታት ጉዞ በኋላ በካንዛስ ግዛት ጉድላንድ ወደ ተባለች ትንሽ ከተማ ደረሱ።
አብይ ራሱን መቀየር ፈለገ፣ አዲስ ልብስ። ስለዚህ ወደ አንድ ትልቅ ሱፐርማርኬት አቀኑ። እናም እዚያ የመኪና ማቆሚያ ላይ ሉፓካ የህይወቱን ቁማር ተጫወተ። ወደ አብይ ዞሮ አንድ ነገር ነገረው። እዚህ ውስጥ የደህንነት መቆጣጠሪያ አለ። መሳሪያ ይዘህ ከገባህ ደውሉ ይጮኻል። እና አብይ አመነው። ሽጉጡን በመኪና ወንበሮች መካከል ደበቀው። ቁልፉን ይዞ ሉፓካን አስቀድሞ ወደ ሱቁ ገባ። ልብስ እየመረጡ እያለ ሉፓካ አንድ ነገር አስተዋለ። የአብይ ትኩረት ተከፍሏል። እናም ወሰነ። ቁልፉን ለመንጠቅ ታገለው። ተንሸራቶ ወደቀ። አብይ ቁልፉን ለማንሳት ጎንበስ አለ እና በዚያች ሰከንድ ሉፓካ በሱቅ ውስጥ እየጮኸ ሮጠ። ሰራተኞችና ደንበኞች ተደናገጡ። ቦታው ተመሰቃቀለ። እናም አብይ እቅዱ በእጁ ሲፈርስ ሉፓካን ትቶ መሳሪያውን ይዞ ከቦታው ተሰወረ። ያ ቅጽበት የምርመራውን አቅጣጫ ቀየረው። ምክንያቱም ሉፓካ አሁን ነፃ ነው እና የሚያውቀው ነገር አለ። እናም ወዲያውኑ ለፖሊስ ተናገረ። አብይ ግድያውን እንደነገረው፣ መሳሪያውን እንዳሳየው፣ በጠመንጃ አስገድዶ እንዳስነዳው። በዚህ ምስክርነት ላይ ተነስቶ የዳላስ ፖሊስ ለአብይ በለጠ ግርማ የካፒታል መርደር መያዣ ትዕዛዝ አወጣ። ከዛች ሰዓት ጀምሮ አብይ በሁለት ግዛቶች የሚታደን ተፈላጊ ሰው ሆነ። እሱ ግን ገና አላቆመም። ወደ ምዕራብ ቀጠለ፣ ወደ ኮሎራዶ። ክፍል 5 በኦሮራ ያለች ሴት። ኮሎራዶ ግዛት፣ ኦሮራ ከተማ፣ ከዴንቨር አጠገብ። እዚህ የሚጠበቀው ነገር መደበቅ ነበር። አብይ ያደረገው ግን ተቃራኒውን ነው። ኦገስት 16 አንዲት ኢትዮጵያዊ ሴት የ3 ልጆች እናት ወደ ቤተ ክርስቲያን መጣች። ሞግዚቷንና የ4 ዓመት ልጇን ለአገልግሎት ልታደርስ። እሷ ግን አልቆመችም። ሌሎቹን ልጆቿን ወደ ትምህርት ቤት መውሰድ ነበረባት። በመኪና ማቆሚያዋ ላይ አንድ እንግዳ ሰው ወደ እሷ ቀረበ። ስሟን ጠየቃት። በዴንቨር ትኖሪያለሽ? የት ነው የምትሰሪው? ስልክ ቁጥርሽ ስንት ነው? ባለትዳር መሆኗን ነገረችው እንዲተዋት ብላ። እሱ ግን እምቢታዋን መልስ አድርጎ አልተቀበለም። ከልጆቿ ጋር ማውራቱን ቀጠለ። እናም በአንድ ወቅት ወደ መኪናዋ ጀርባ ዞረ። የታርጋ ቁጥሯን አየ። ከዚያም 2 ጥያቄ ጨመረ። ልጆችሽን ትወጃቸዋለሽ? አሁን ወዴት ነው የምትሄጂው? መልስ አልሰጠችም። ነርታ ሄደች። እናም ይህን ልብ በሉ፣ ስም መጠየቅ፣ እምቢታን አለመቀበል፣ ታርጋ ማየት። ወደዚህ በኋላ እንመለሳለን። በሚቀጥለው ቀን ኦገስት 17 አርብ እኩለ ቀን ገደማ ወደ ቤተ ክርስቲያን ተመለሰች። ሞግዚቷን ከቤተ ክርስቲያን ፊት አውርዳ መኪናዋን ልታቆም ስትሄድ ከአንድ ሰማያዊ ኒሳን ውስጥ ወርዶ በፍጥነት ወደ እሷ ሲመጣ አየችው። ትናንት የለበሰውን ልብስ ለብሶ ነበር። ሮጣ ወደ ቤተ ክርስቲያን ገባች። እሱም ተከትሏት ገባ። በአገልግሎቱ ሙሉ ሰዓት አንድ ነገር ተሰማት። ይመለከታት ነበር። አገልግሎቱ ሲያልቅ ዳቦና ውሃ ተከፋፈለ። እናም ወደ እሷና ወደ ልጆቿ መጣ። እጃቸውን ጨበጠ። ሰላም አላቸው፣ ልክ የሚያውቃቸው ሰው መስሎ። ከዚያም ዳቦና ውሃ በእጆቹ ሞልቶ ይዞ ወጣ። እሷ ስትመጣ በመኪና ማቆሚያው ላይ እጁን አውለበለበላት። እናም ፈገግ አለ። ከቤተ ክርስቲያን ወደ ቤቷ ያለው መንገድ የ10 ደቂቃ ያህል ብቻ ነው። ቤት ስትደርስ ከጓደኛዋ ጋር በስልክ ተጫወተች። ጓደኛዋም አንድ ወሬ ነገረቻት። በዳላስ አንድ ኢትዮጵያዊ 2 ሰዎችን ገድሎ ወደ ኮሎራዶ ተመልሷል። ኢትዮጵያውያን ዜና የሚለዋወጡበት የፌስቡክ ገጽ ላይም ወጥቶ ነበር። ፎቶውን አየች። እሷና ልጆቿ ወዲያውኑ ለዩት። ቤተ ክርስቲያን ውስጥ ያገኙት ሰው ነበር። ልክ በዚያ ቅጽበት በሩ ተንኳኳ። ከላይኛው ፎቅ መስኮት አሻግራ ተመለከተች። እሱ ነበር። ጩኸት አወጣች። በስልክ መስመር ላይ የነበረችው ጓደኛዋ ነገረቻት፣ ለፖሊስ ደውይ። እናም እሱ ደጃፏ ላይ ቆሞ ስሙን ነገራት፣ አብይ ግርማ። ደወለች። የኦሮራ ፖሊስ መኮንን ዳረል ሃንስማን ወደ ቤቷ ተላከ። ሲደርስ እያለቀሰች ነበር። በጣም ተረብሻ ነበር። እሱ ግን ከደጃፏ ጠፍቷል።
መቼ እንደሄደ የፍርድ ቤቱ መዝገብ አይናገርም። ያወቀችውን ሁሉ ነገረችው። ስሙን፣ መልኩን፣ ቤተ ክርስቲያኑን እናም መኪናውን። ሰማያዊ ኒሳን ቨርሳ የፔንስልቬንያ ታርጋ ያለው። መኮንን ሃንትማን ወዲያውኑ ከዳላስ ፖሊስ መርማሪ ማይክል ዩሪክ ጋር ተገናኘ። እናም ተረጋገጠ። አቢይ ግርማ በዳላስ በተፈጸመ ግድያ ተጠርጣሪ ነው። የፍለጋ ማስጠንቀቂያ ወጣ። መላው የኦሮራ ፖሊስ የሚፈልገው መኪና አሁን ይታወቃል። ከጥቂት ጊዜ በኋላ በዚያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካባቢ እየነዳ ሳለ ተያዘ። መኪናውን ሲፈትሹ በሳጥኑ ውስጥ አንድ ነገር አገኙ። ባለ 9 ሚሜ ቶርሶ ሽጉጥ፣ ከወንበሩ ስር የሽጉጥ ማስቀመጫ፣ አንድ ሳጥን ጥይት፣ ተጨማሪ ማጋዚን። በኋላ በደቡብ ምዕራብ የኢንፎርሜሽን ሳይንስ ተቋም ውስጥ ባለሙያ ሄዘር ቶማስ ያንን ሽጉጥ መረመረች። እናም በዳላስ በያሬድና በየኒ ደጃፍ ላይ የተገኙት ካርትሪጆች ከዚያ ሽጉጥ የተተኮሱ መሆናቸው ተረጋገጠ። 2 ሰዎች ገድሎ፣ አንድ ሰው አግቶ፣ በ3 ግዛት አልፎ በመጨረሻ ያስያዘው የአንዲት ኢትዮጵያዊ ሴት ንቃት ነበር። ደጃፏ ላይ የቆመው ሰው ማን እንደሆነ ስትረዳ አላመነታችም። በሩን አልከፈተችም። ደወለች። ክፍል 6 የውሸት ዓለም። አቢይ ወደ ቴክሳስ እንዲመለስ የተጀመረውን የሕግ ሂደት ተቃወመ። በዚያ ምሽት ለ3 ወራት ያህል ተጓተተ። በኖቬምበር 2012 ግን ወደ ዳላስ ተመልሶ ታሰረ። እናም በምርመራ ወቅት አንድ ያልተለመደ ነገር ተከሰተ። አቢይ ወንጀሉን ለመካድ አልሞከረም። ተኩሶ መግደሉን አመነ። ክርክሩ ፈጽሞታል ወይስ አልፈጸመም አልነበረም። ክርክሩ ለምን የሚል ነበር። እናም የሰጠው ምክንያት ይህ ነበር። ኬኒ ጋር የፍቅር ግንኙነት ነበረን። አሳፋሪ ነገር አድርገውብኛል። ክብሬን አዋርደውኛል። ማንንም መግደል አልፈለግኩም፣ ግን ለማንኛውም ነገር ዝግጁ ነበርኩ። ግን የዳላስ ፖሊስ አቃቢ ሕግ ምርመራ አንድ ነገር አረጋገጠ። ምንም ማስረጃ አልነበረም። የፍቅር ግንኙነት አልነበረም። ስልክ የለም፣ መልእክት የለም፣ ምስክር የለም፣ ምንም። የምግብ ቤቱ ሰራተኞችና የቅርብ ቤት ጓደኞቻቸው የሚያውቁት አንድ ነገር ብቻ ነበር። አቢይ ደንበኛ ነበር። እንደውም በዚያ ወቅት አቢይ የራሱ ፍቅረኛ ነበረችው። እና ይህ ደግሞ የሚያስገርም ነው። ግድያ ከመፈጸሙ አንድ ቀን ቀደም ብሎ የአቢይ ቀን ተራ ነበር። ከሉፓካ ጋር ወጥቷል። ፍቅረኛው ምሳ ጋብዟል። ምሽት ላይ ለጓደኛው እራት አዘጋጅቷል። ተራ ቀን፣ ተራ ሰው። ከሰዓታት በኋላ ግን 2 ሰዎች ገደለ። የዳላስ አቃቢ ሕግ ጄሪ ቫርኒ በኋላ ለዳኞች ያስረዳው ይህንኑ ነው። አቢይ ኬኒ ጋር ግንኙነት አልነበረውም። የነበረው አባዜ ነው፣ ወይም በእንግሊዝኛው ኦብሴሽን። እናም አባዜና ፍቅር አንድ አይደሉም። ፍቅር 2 ሰው ይፈልጋል። አባዜ አንድ ሰው ብቻ ይበቃዋል። ግንኙነቱ የነበረው በዳላስ አልነበረም፣ በአቢይ ጭንቅላት ውስጥ ነበር። ክፍል 7 ችሎቱ። ከ1 ዓመት ከ4 ወር በኋላ ዲሴምበር 2013 የፍርድ ቤት ሂደቱ በዳላስ ካውንቲ ተጀመረ። ችሎቱ ሞልቷል። የሟች ቤተሰቦች፣ ጓደኞች፣ የዳላስ ኢትዮጵያውያን ማህበረሰብ። አቃቤ ሕግ ጄሪ ቫርኒ ያቀረበው ክርክር ግልጽ ነበር። ይህ ድንገተኛ ንዴት አልነበረም። መከተል፣ መጠበቅ፣ መሳሪያ፣ ሁሉም የሚያሳየው አንድ ነገር ነው፤ ሆን ብሎ የተፈጸመ ግድያ። የተከሳሹ ጠበቃ ግን ተቃራኒውን አቀረበ። ድርጊቱ በስሜት ተገፋፍቶ የተፈጸመ ነው። ስለዚህ ክሱ ከካፒታል መርደር ወደ ቀለል ያለ ግድያ ወንጀል ዝቅ እንዲል ጠየቀ። ይህ ማለት አልፈጸመውም ማለት አልነበረም። ማለት የፈለገው በዚህ ደረጃ አይደለም ነበር። ግን ችሎቱ ውስጥ የነበረው ከባዱ ነገር ክርክሩ አልነበረም። እናም ወይዘሮ አስማሩ መብራቴ በዛች ሌሊት ልጃቸውን ደጃፍ ላይ ያገኙት እናት ያዩትን መቋቋም አቅቷቸው በችሎቱ ውስጥ ወደቁ። ተደግፈው ከችሎቱ ወጡ። ዲሴምበር 5 2013 ዳኛው ውሳኔያቸውን አሳለፈ። አቢይ በለጠ ግርማ
በካፒታል መርደር ወንጀል ጥፋተኛ ነው። እና እዚህ ላይ አንድ ነገር ግልጽ እናድርግ። አቃቤ ሕግ የሞት ቅጣት አልጠየቀም ነበር። በቴክሳስ ሕግ መሰረት ይህ ማለት የካፒታል መርደር ጥፋተኝነት በራስ ስር ወደ አንድ ቅጣት ይወስዳል። ያለምንም ምህረት፣ ያለ ፓሮል፣ ዕድሜ ልክ እስራት። ማለትም አብይ በለጠ ግርማ ከእስር ቤት የሚወጣው ሕይወቱ ሲያልፍ ብቻ ነው። ከዚያ የተጎጂ ቤተሰብ ቃሉን የሚሰጥበት ጊዜ ደረሰ። የያሬድ እህት ወደፊት ወጣች። ገዳዩን ትኩር ብላ አየችው። እሱ ግን ዓይኑን አሸሸ። እናም ተናገረች፣ እኛን እንደ ቤተሰብ አጥፍተህ የጣልከን መስሎ ነበር፣ ግን አልጣልከንም፣ ይልቁን አጠናከርከን። ክፍል 8 ደስታ አልተዘጋም። እናም ታሪኩ እዚህ አላበቃም። ከግድያው በኋላ ደስታ ለ6 ወራት ተዘጋ። ቤተሰብ ወደዚያ ቤት መመለስ የሚያስችል ኃይል አልነበረውም፣ ግን ተመለሱ። የያሬድ እህቶች ትዝታ ጌታቸው እና የሚለማ የራሳቸውን ሕይወት ወደ ጎን አደረጉ። ትዝታ በሴቶች ጥቃት መጠለያ ውስጥ የነበራትን ሥራ ለቀቀች። የሚ ደግሞ ከሂውስተን ወደ 240 ማይል ርቀት እየተመላለሰች ምግብ ቤቱን ማገዝ ጀመረች። ለምን? ለአንድ ልጅ። ወላጆቹን በ18 ወር ያጣው ልጅ በአያቱ ወይዘሮ አስማሩ እንክብካቤ አደገ። እናም ቤተሰብ አንድ ውሳኔ ወሰነ። ያ ልጅ ስለ ወላጆቹ ሲጠየቅ የሚነግረው ስለ አሟሟታቸው ብቻ አይሆንም፣ ስለ ሕይወታቸው ይሆናል፣ ስለ ታታሪነታቸው እና በእጃቸው ስለሰሩት ስፍራ። እና አንድ ትንሽ ግን የሚያምር ዝርዝር አለ። የፍርድ ሂደቱ ካለቀ በኋላ አቃቢ ሕጉ ጄሪ ቫርኒ ለቤተሰቡ አንድ ቃል ገባ። አንድ ቀን መጥቼ በምግብ ቤታችሁ እበላለሁ። እናም የያሬድ እህት በፈገግታ መለሰችለት፣ እጠብቀዋለሁ፣ ልዩ ግብዣ እልክለታለሁ። ገዳዩ በእስር ቤት ውስጥ ቀሪ ዘመኑን ያሳልፋል። እናም ደስታ የያሬድና የኒ በእጃቸው የገነቡት ስፍራ ዛሬም በሩ ክፍት ነው። ክፍል 9 ትምህርቱ። አሁን አንድ ጥያቄ ልጠይቃችሁ። በዚህ ታሪክ ውስጥ አንድ ሰው ተመሳሳይ ባህሪ በሁለት ሰዎች ላይ አሳይቷል። አንደኛዋ ሞተች፣ ሁለተኛዋ ተረፈች። ልዩነቱ ምን ነበር? ልዩነቱ ማስጠንቀቂያው መኖር አልነበረም። ልዩነቱ ማን እንዳነበበው ነው። እንደዚህ ያሉ ግድያዎች ብዙ ጊዜ በድንገት የፈነዳ ንዴት ብለን እናስባቸዋለን። ሰውየው ተቆጣ፣ አበደ፣ ደም በዓይኑ ገባ። ጥናቶች ግን ተቃራኒውን ያሳያሉ። ግድያው ክስተት አይደለም፣ ሂደት ነው። እናም ሂደት ማለት ደረጃዎች አሉት ማለት ነው። ደረጃዎች ማለት ደግሞ የሚታዩ ናቸው ማለት ነው። በዚህ ታሪክ ውስጥ 3 ነገሮች ደጋግመው ወጥተዋል። 1. ግንኙነት በሌለበት ቦታ ግንኙነት አለ ብሎ ማመን። 2. እምቢ የሚለውን መልስ አለመቀበል። 3. መከታተል፣ ወደ ቤት፣ ወደ ስራ፣ ወደ ቤተ ክርስቲያን። እናም በወረራ የነበረችው ሴት ያንን 3ቱን በ2 ቀናት ውስጥ አየች። ስሟን ጠየቃት። ባለትዳር መሆኗ ስትነግረው አልተዋትም። ወደ መኪናዋ ጀርባ ዞሮ ታርጋዋን አየ። በሚቀጥለው ቀን እስከ ቤተ ክርስቲያን ውስጥ ተከተላት። እሷ ግን ያንን ይወደኛል ብላ አላሰበችውም። አደገኛ ነው ብላ ነው ያሰበችው። እናም ደወለች። ያ ጥሪ ገዳዩን አስያዘ። ስለዚህ ከዚህ ታሪክ የምንወስደው ነገር ይህ ነው። ተደጋጋሚ ጥያቄ፣ እምቢን አለመቀበል፣ ሳይጠበቅ በየቦታው መገኘት፣ መከታተል። እነዚህ የፍቅር ምልክቶች አይደሉም፣ የአደጋ ምልክቶች ናቸው። እናም እንደዚህ ያለ ነገር ሲገጥማችሁ ወይም በሌላ ሰው ላይ ሲገጥም ስታዩ ይለፍ አትበሉ። ንገሩ፣ አሳውቁ፣ ደውሉ። ዛሬ በዳላስ ግሪንቪል አቬኑ ላይ አንድ ምግብ ቤት አለ። ደንበኞች ይገባሉ፣
እንጀራ ይቀርባል፣ ቡና ይፈላል፣ ሳቅ ይሰማል። ያንን ሁሉ የሰሩት ሁለት ሰዎች ግን የሉም። የአየራት ለማ፣ የኔነሽ ደስታ፣ ታታሪ ተወዳጅ ወላጆች። እናም ልጃቸው ዛሬ አድጓል፣ በአያቱና በአክስቶቹ ፍቅር ውስጥ፣ ወዳጆቹ በሰሩት ቤት ውስጥ። ያ ደግሞ ገዳዩ ሊወስደው ያልቻለው ብቸኛ ነገር ነው። እናንተስ እንደዚህ ያለ የማስጠንቀቂያ ምልክት አይታችሁ ታውቃላችሁ? እና ማህበረሰባችን እንደዚህ ያሉ ነገሮች በቁም ነገር እየወሰደ ነው ትላላችሁ? አስተያየታችሁን በአክብሮት ከታች ጻፉልን። ሰብስክራይብ አድርጉ። ቀይ ፋይል ሚስጥሮች፣ ማጭበርበሮች እና እውነተኛ ታሪኮች። ደህና ሁኑ።